አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ያለ ሰላምታ እዝነቱ አይለያችሁ እላለሁኝ። ዛሬ እንግዲህ ለመስራት ያሰብኩት ወይም የማሳያችሁ ቀለል ያለ ጣፋጭ ይሆናል ማለት ነው። ከብስኩት ነው የምሰራው። እንደ ማንኛውም ቤት ይሄ ብስኩት አሱር አካባቢ ላይ አንዳንድ ቤቶች ይቀርባል ማለት ነው። ከሻይ ጋር ይበላል። እኔ ደግሞ በዚህ ብስኩት ጣፋጭ ልሰራ አዘጋጅቻለሁ ማለት ነው። የተጠቀምኩት ግብአቶች አንድ ኬስ ብስኩት ማለት ነው። አንድ ሽክ ካምል፣ ፔፕሲ እና ጁብን ኬሪ፣ ቀሽጣ፣ ሀሊብ መረኮዝ፣ ሀሊብ ሳሊ አለኝ ማለት ነው። እና ደግሞ የኬክ ክሬም መስሪያ ፓውደሩ አለኝ ማለት ነው። እናንተ እዚህ ማነው ፔፕሲ ውስጥ እየነከራችሁ መደርደር ትችላላችሁ። ለእኔ ግን ሰዓቴ እንዳይሻማብኝ ወይም ደግሞ ቶሎ ቶሎ መጨረስ ስለፈለኩኝ ቀለል ያለ ዘዴ ነው የተጠቀምኩት። እናንተ እንዴት ተመቻችሁ ማረግ መስራትም ትችላላችሁ ማለት ነው። ለእናንተ በሚመቻችሁ መልኩ። ለእኔ ግን ቶሎ ቶሎ ያው የሮመዳን ስራ ታውቃላችሁ፣ ቶሎ እንዲያልቅልኝ ስለፈለኩ ሌሎች ስራ ስለምሰራ ቀጥታ ብስኩቱን ከደረደርኩት እቃዬን ካዘጋጀሁ በኋላ ብስኩቴን ደረደርኩኝ። ከዛ ሳህና ላይ ፔፕሲ ቀንሼ ነበረ በማንኪያ ነው ያረኩበት ማለት ነው። ከላዩ ላይ በማንኪያ አረሰረስኩት ነው የሚባለው ወይ ጉዴ ፈላ። እንዲርስ አረኩበት። እሺ እንደ አማርኛ ችግር ነው አለ እና እንደዚህ እያርጌ በሁለት ዙር ነው የሰራሁት። እኔ ሁለት ጊዜ ነው የደረደርኩት ማለት ነው። አሁን መልሼ እላው ላይ ነው የማፈስበት። ለምን አንደኛ በደንብ ይርስላችኋል፣ ጊዜያችሁን ይቆጥብላችኋል። ግላብ ወይም ደግሞ ጓንት ካላችሁ እንደዚህ መስራት ትችላላችሁ። ግዴታ በማንኪያ እንደዚህ እየነከራችሁ እያላችሁ ማውጣት እንትን አይደለም። ቀለል ያለ በቃ እኔ እንደ ፈጥነኝ የተጠቀምኩት ዘዴ ይሄ ነው። ድርድር አድርጎ ካለው ላይ ፍስስ እዛ ይረሳል በደንብ ማለት ነው። በጣም ቆንጆ ሆኖ ነው የሚወጣው። እና ሌላው ምንድነው በሁለት መስራት ትችላላችሁ። በዚህ በኮካው ማነው እኔ የሰራው በፔፕሲ ነው፣ ግን በኮካ መስራት ትችላላችሁ እናንተ ቤታችሁ እንዳላችሁ ማለት ነው። ቤታችሁ ባላችሁ መጠን ኮካ ካላችሁ ኮካ፣ ፔፕሲ ካላችሁ ፔፕሲ መስራት ትችላላችሁ። በሁለቱም ማለት ነው። ግዴታ ፔፕሲ ካልሆነ አይጣፍጥም ማለት አይቻልም። እኔ በሁለቱም ሰርቼዋለሁ፣ በጣም ነው የሚጣፍጠው። በኮካውም ሰርቼዋለሁ፣ በፔፕሲም ሰርቼዋለሁ፣ በጣም ነው የሚጣፍጠው። ሌላ ጊዜ ላይ ኢንሻአላህ 4-5 ዙር ተደርድሮ እንዴት እንደሚሰራ አሳያቸዋለሁ። መሀል ላይ ክሬም እያደረጋችሁ እያነባበራችሁ እንዴት እንደሚሰሩ ኢንሻአላህ ቪዲዮ ሰርቼ እለቃለሁ ማለት ነው። በመቀጠል ደርድሬ ጨርሼ አሁን ክሬም መስራት ላይ ነኝ ማለት ነው። ሶስ ወይም ደግሞ ክሬም። ስለዚህ የኬክ ፓውደር የኬክ ክሬሙ መስሪያው ፓውደሩ ነው የጨመርኩት። 2 ኪስ ነው የተጠቀምኩት ማለት ነው። እናንተ እንደ ብዛቱ ተጠቀሙ። እኔ ለኔ 2 ደረጃ ስላረኩትኝ በአንድም መስራት ትችላላችሁ። እጥር አድርጋችኋት ማለት ነው። በትንሽዬ እቃ መስራት ትችላላችሁ ማለት ነው። ከዛ አንድ ቀሽጣ ወይም ደግሞ ጌመር ሙሉ ነው የተጠቀምኩትኝ ማለት ነው። እንደ ብዛቱ ተጠቀሙ እናንተ። እኔ ያረኩትን ሳይሆን እንደ ብዛቱ እንደምትሰሩት ብዛት ተጠቀሙ። ምሳሌ አሁን 2 ሳህና ብትሰሩ እጥፉ ማለት ነው የምትጠቀሙት። አንደኛ እንትኑ ክሬሙ ስትሰሩት ለው ላይ ብስኩት ላይ ስታፈሱት ቀጭን አይሆንባችሁም። ስለዚህ ጋር ሀሊብ መረኮዝ ሙሉ ነበረኝ፣ ግማሹን ነው የምጠቀመው ማለት ነው። የጅብኑም የዚህኛውም የኬክ ክሬሙም ከሽጣው ሲደበልቅ በጣም ጣፋጭ ነው የሚሆነው ማለት ነው። እና ግማሹን የተጠቀምኩት ምንም አይነት ስኳር አልተጠቀምኩም ካያችሁት ግባት ውጭ ማለት ነው። ከዛ ሀሊብ ነው ያረኩበት ወይም ደግሞ ወተት
አረበኛው አስቸገረኝ እኮ ትላለህ። ትንሽዬ 2 ማንኪያ የሚሆን ተጠቀሙ እናንተ። አልለካሁትም ምክንያቱም በጣም ቸኩዬ ነበረ ማለት ነው። እና ጅቡን ኬሪ ነው ያደረኩት። ጅቡን ኬሪ 6 መጠቀም ትችላላችሁ፣ 4 መጠቀም። እኔ አሁን 4 ነው የተጠቀምኩት። ለምን የነበረኝ 4 ፍሬ ስለነበረ 4 ፍሬ ብቻ ነው የተጠቀምኩት ማለት ነው። ከዛ አንድ ላይ ታረጉትና እንደ ጁስ ትፈጩታላችሁ ማለት ነው። ያኛውንም እቃ መጠቀም ትችላላችሁ እናንተ። የጁሱ ያኛው እቃ ካላችሁ መጠቀም ትችላላችሁ። እኔ 2 ኩሽና ስለምጠቀም ወዲያ ወዲህ አልሮጥም። እዚሁ አጠገቤ ባለው አንዱን እዚህኛው አርጌ አንዱን እዛኛው አርጌ ስለምጠቀም ባገኘሁት ነው የተጠቀምኩት ማለት ነው። ግዴታ ያኛው ይሁን ማለት አይቻልም። ባላችሁ ነገር ተጠቀሙ። ከሌላችሁ ደግሞ መፍጫ አረብ ሀገር መሆናችሁ አይጠፋም አለ። ግን ከሌለ ደግሞ በእጃችሁም በማንኪያ አርጋችሁ መምታት ትችላላችሁ ማለት ነው። ትንሽ ውፍር እንዲልላችሁ ፍጩት በደንብ። እኔ በምታዩት መልኩ በጣም የሚያምር ክሬም ሆኖ ነው ይወጣልኝ ማለት ነው። እዚህ ጋር በእንትኗ በማማሰያዋ አስተካክለዋል። የራሱ ኬክ ሲሰሩ ክሬም ምናምን የሚሰሩበት ነው እንጂ እንትና አይደለም። ሀገራችን ምንድን ነው የሚባለው? ወጥ እንጨት። አይ ወጥ እንጨት አይደለም፣ ሌላ ኬኩ የራሱ መስሪያ ነው ማለት ነው። ፈገግ እያላችሁ እየተዝናናችሁ በራሳችሁ ሙድ ስሩ ማለት ነው። ይሄኔ እንደዚህ አድርጌ አስተካከልኩት ማለት ነው። ከዛ ወደ ፍሪጅ ጨመርኩትና እሱም እታችኛው ነው የምጨምረው። ፍሪጅ ስላችሁ ላይ አይደለም፣ በረዶ ቤት አይደለም፣ እታችኛው ማለት ነው። ስለዚህ ጋር ቸኩዬ ስለነበረ ሳለካ ልጨምር ነበረ፣ ግን መለስ አልኩና መለኪያ መጣው ማለት ነው፣ ኩባያ። ከዛ እንደዚህ በምታዩት መልኩ አንድ ሙሉውንና ግማሽ የሚሆን ነው የጨመርኩት ማለት ነው። ሁለተኛውን ክሬም ለመስራት በጣም ቀላል፣ ጊዜያችሁን አይፈጅም። እንደገና ደግሞ ደስ የሚል ጣፋጭ ነው። በቃ ያለው ወቅት አይፈጅም። ቶሎ ጨምር ውጥት ያንን ምጥት ፍጩኝ አንድ አብስሉኝ የለም። በቃ ደስ ይላል ማለት ነው። አረረብኝ ምን የለም። አንዴ ከሰራችሁ ፍሪጅ ውስጥ ታረጉታላችሁ ማለት ነው። ከዛ እኔ እዚህ የተጠቀምኩት ክሬም ከረሚል ፓውደሩን ማለት ነው። ሶሷን ሳይሆን ፓውደሯን ብቻ ነው። ሶሱን እናንተ ከላይ ዲኮር መስራት ትችላላችሁ መጨረሻ ላይ ማለት ነው። በፍሪጅ አስገብታችሁ ልታቀርቡ አካባቢ ማታ ላይ አፍጥር ሲደርስ ዲኮር ማድረግ ትችላላችሁ። በዛ እኔ እዚህ ጋር በኬክ እንትን ማለቻ በኬክ መምቻው መታ መታ አረኩትኝና አፈላሁት ማለት ነው። በደንብ ትክትክ አርኩት እሳት ላይ በደንብ ያኔ ክሬም ከረሚል እንደምትሰሩት አድርጋችሁ አፍሉት ማለት ነው። አይወፍርም፣ ግን ክሬም ከረሚል ሲሰሩ ይወፍራል። ይሄኛው ግን አይወፍርም። አያችሁት? እኔ እንደዚህ ያመጣሁትኝና አፈላው። ከዛን ፍሪጅ ውስጥ ከላይ ጨመርኩት ቶሎ እንዲቀዘቅዝልኝ። በጣም ቸኩያለሁ ማለት ነው፣ ብዙ ስራ ስላለኝ። እዛ ወጣሁትኝ። ሁለቱም ይሄ በሚያምር መልኩ እንትን ብሎልኛል። ይሄኛውም ቀዝቅዞልኛል፣ ይሄኛውም ደግሞ እርክት ብሏል። በቃ ኬክ ሆኗል ማለት ነው። ቀስ አርጌ በማንኪያ ለምን እንደዚህ ጨምር ካረጋችሁት ይሄ እንትን ክሬሙን ያነሳባችኋል ከታች ያለውም ማለት ነው። እኔ እንዳያነሳብኝ ቀስ አርጌ በማንኪያ ነው የተጠቀምኩት። እዚህ ጋር እየቸኮልኩ እንደውም አንዳንድ ጊዜ እንትን እለዋለሁ፣ ግን በደንብ እንትን ያኔ ንሽፍ ስላለ እንደ መድረቅ ስላለ ክሬሙ ብዙም አይነሳም። ከእንትኑ ራሱ ቅርጹ አያችሁት ወጥቷል። ብስኩቶች የደረደርኩባቸው ቅርጹ ራሱ ይታያል ማለት ነው። እንደዚህ አድርጋችሁ ታረጉና ፍሪጅ ውስጥ ጨምራላችሁ ማለት ነው። ሲጨርስ ሙሉውን አድርጉት እናንተ። ክሬሙ ቆንጆ ሆኖ እንዲወጣላችሁ ያፈላችሁትም ሙሉን ተጠቀሙ። እኔ ሙሉን ነው የተጠቀምኩት ማለት ነው። ደግሞ እንትን አላልኩም ማለት ነው። ቀስ አርጌ ወደ ላይ አርጌ እንትን ያልኩት ወደ ታች ክሬሙን የነካው እንዳይመስላችሁ ማለት ነው።
ከዛ በምታዩት መልኩ በጣም የሚያምር ማለት ነው። ፍሪጅ ውስጥ ጨምሬው ነበር እኛ ወጣሁት ማለት ነው። እዛ ለእናንተ ለማሳየት በትንሹ ቆረስኩት። አፍጥር አልደረሰም፣ ግን ለማሳየት ያክል ማለት ነው። እዛ በማንኪያ ማንሳት ትችላላችሁ እናንተ በተመቻችሁ። እኔ ግን በዚህ ነው የተመቸኝና እንደዚህ ያርጋችሁ። አያችሁት? በጣም ነው የሚያምረው ማለት ነው። ቢስሚላ ቶሎ አፍጥር በደረሰ እያልኩ ነው። እኔ ራሱ በጣም ነው የምወደው ይሄን ጣፋጭ ማለት ነው። በጣም የሚጣፍጠው እና በዚህ መልኩ ሰርቼ ከጨረስኩ በኋላ መልሼ ፍሬሽ ከተትኳት። ምክንያቱም እኔ እንደዚህ ሳላሳይ ይበሉብኛል ብዬ ስላሰብኩ ማለት ነው።